አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ዩቲዩብ ተከታታይ ውድ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ ሀበይቢ ያው ከነ ስራዬ በትንሹም ቢሆን ብቅ ብቅ እያልኩ እገኛለሁኝ። እንዲሁም ባሉካ እንደምታዩት ካሜራ አይወድም፣ ያው እየተደበቀም ይገኛል ማለት ነው። እና እንዴት ናቸው? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። እናም እንግዲህ ሀገር ሀቂቃ እንዴት ነው? ሀገራችሁ አይናፍቃችሁም? ግን በጣም ብዙ አመት የቆያችሁ የኖራችሁ ልጆች ማለት ነው ይሄ ነገር አይናፍቃችሁም? በትንሹ መኖር ትዝ አይላችሁም? በትንሹ መብቃቃት ትዝ አይላችሁም? ይሻላል ብላችሁ አስባችሁ ነው እንግዲህ ብዙ አመት የምትቆዩ ሰዎች ቤት ልጨርሰው እንዲህ ልበለው የምትሉ ማለት ነው። አትታለሉ ሀቂቃ መታችሁ ቀስ ብላችሁ ከምድር ተነስታችሁ ኑሩ። ያላችሁን ነገር ቆጥባችሁና ያው የምትጠይቁኝ ነገር ካለ ለማቅረብ ዝግጁ ነኝ። እንዲሁም ደግሞ አንዳንድ ያስፈላጊ ጥያቄዎችን በኮሜንት አስቀምጡልኝ። ከምንም በላይ እርግጠኛ ነኝ ብዙ ጥያቄዎችን እንደምታመጡ፣ ስለዚህ ለጥያቄያችሁ ዝግጁ ነኝ ማለት ነው። ብዙ ነገሮች የምንወያያቸው እንግዲህ ለእናንተም ሸር ማደርጋቸው ነገሮች ይኖራሉ። እኔ እንግዲህ አንድ 5 ወር ከዛም በላይ የሆነኝ ነው እንግዲህ ወደ 6-7 ወር የሆነኝ ነው ማለት ነው ወደ ሀገር ከገባውኝ። ነገር ግን ከዩቲዩብ ሰፈር በዩቲዩብ መጥፋት ምክንያት ጠፍቼ ነበረ። አሁን ደግሞ እንግዲህ ትንሽዬ ጁዝ ቤትና የሆነች ሱቅ ነገር በአንድ ቤት ውስጥ ከፍቼ እነሱ ጋር ፈጣ እያልኩ እገኛለሁ ማለት ነው። ያው ከመቀመጥ ያስደስታችኋል። ወላሂ የሆነ ነገር ይዛችሁ ግቡ ማለት ነው። የሆነ ነገር ይዛችሁ ስትገቡ ለራሳችሁ የህሊና እረፍት ነው። ግዴታ ቤት ብቻ አይደለም ሊያሳርፋችሁ የሚችለው፣ ቤት መኖር ብቻ አይደለም። ግን ቤት እንሰራለን እያላችሁ ብር አጠራቅማችሁ ስትመጡ አዝንላችኋለሁ። ብዙዎቻችሁ ብዙ ነገር የምትሆኑት ብዙ ልጆች ቴንሽን የሚሆኑት የሚነቅሉት ወደው አይደለም ማለት ነውና ሀገራችን ደግሞ ተበላሽቷል። ሀበይቤ እውነት ለመናገር ኢትዮ ተበላሽታለች። በቃ የድሮ ፍቅር የለም፣ የድሮ መተሳሰብ የለም። ምን ብዬ ልንገራችሁ? በቃ እናንተን እዚህ ጋር ሊያኖራችሁ የሚችለው አንድና አንድ የእናንተ ቋጥሮ መገኘት ወይም በእጃችሁ የያዛችኋት ነገር ነች እናንተን እንትን ልትላችሁ የምትችለው ማለት ነው። ስለዚህ እባካችሁ ራሳችሁን ጠብቁ ላለሁኝ። እዚህም መታችሁ ደግሞ ብዙ ነገር የሚገጥማችሁ ልጆች አሉ። በተለይ ሴቶች ልጆች እዚህ ሀገር ላይ ከመጡ በኋላ ብዙ የምንፈልገው ነገር አለ። ይሄ ነው አላላችሁም? እኛ ሴቶች ማለት ነው እነሱን ነገር ለማሟላት የእኛ ጊዜ ያስፈልገዋል። እኛ ሀገራችን ላይ መኖር አለብን። ባል ብትሉት ባል ለመምረጥም ሆነ ለመመረጥም ሆነ ጊዜ ያስፈልገዋል ማለት ነው። ስለዚህ ግቡ ላለውኝ ብዙ አመት የቆያችሁ ልጆች ብትገቡ ያዋጣችኋል። እኛም እንደዛ ነው የምንላችሁ። የኑሮ ሁኔታ ተውት። ማንም እየኖረ ነው፣ ማንም ማለት ነው። ማንም ይኖራል፣ ማንም ተጋብቶ ይኖራል። በቃ አሁን ላይ 2ኛ ሚስት፣ 3ኛ ሚስት፣ 4ኛ ሚስት ናችሁ ትቀመጣላችሁ እንጂ እዛ ቤት ልስራ ብላችሁ እድሜያችሁን ፉት ካላችሁ በኋላ እዚህ መታችሁ አማራጫችሁ መንቀል ብቻ ነው ማለት ነው ሀቂቃ የምፈልጉትን ነገር አታገኙትምና እጅጉን ታሳዝኑኛላችሁ። እኔ በፊትም ለፈልፋለሁ ታውቃላችሁ። ነገር ግን አሁንም ቢሆን ቆም ብላችሁ አስቡ። ቤት የጀመራችሁ ልጆች እርግጥ ሳጨርሱ አትንጡ አልልም። ብትመጡም ያው የሆነ ነገር መሆኑ ስለማይቀር ማለት ነው። ቤት የጀመራችሁ ብቻ፣ ያልጀመራችሁ ግን አታስቡት። ወላይ ያልጀመራችሁ ልጆች አታስቡት። እስኪ መጀመሪያ ልክ እንደ ኢንዶኔሲያ እንደ ፊሊፒኒ እንዲሁም ደግሞ እንደ ሌሎች ሀገር ዜጎች ሀቂቃተን ማለት ነው ወልዶ መሄድ በጣም ደስ ይላል። እርግጥ ስቃይ ቢኖረውም ሞትንም ተቀመጥንም ያው አላችሁ ማለት ነው። ያላችሁን ነገር የሚበላ ሰው ካላችሁ ያላችሁን ነገር እንትን የምትሉት በቃ ለልጅ የምትሉት ነገር ልጅ ያላችሁ ሰዎች ችግር የለም ስሩ። ልጅ ያላችሁ ሰዎች አላማ ሳትደርሱ እንዳትመጡ። የፈለገ ቢሆን ግን ብራችሁን ያዙት። ወላሂ ልጅም ቢኖራችሁ ራሱ ብራችሁን ያዙት። ብራችሁን ይዛችሁ መታችሁ የሆነ ነገር ላይ ስትደርሱ ልጃችሁ እናንተን አይወቅስም። ማንም ምንም አይወቅሳችሁም። ይዛችሁ ተገኙ፣ ችግር የለም።
ልጅ ያላችሁ ሰዎች ማለት ነው። ያልወለዳችሁ ግን ሀቂቃ ብገቡ ነው የሚሻለው። አግብታችሁ ወልዳችሁ ብትሄዱ ልጆቹ እንደድላችሁ ያድጋሉ። እንግዲህ መሰደድን ከመረጥን ማለት ነው። ከዛ ውጭ ግን ብዙ ልጆች ብዙ ጓደኞቼ የተመኙትን በማጣት እያለቀሱ ይገኛል ማለት ነው። ሀቂቃ ዱዓ አድርጉልኝ። ለኝም ምን እንደምላችሁ አላቅም። ስደት ለኛ ጥሩ ቢሆንም በአንድ ጎን ደግሞ የሚጎዳን ነገር አለ። እኛ የምናውቀው እኛ ብቻ የምናውቀው ማንም ሊረዳው የማይችለው ነገር ስደት ይጎዳናል። ስለዚህ አስቡበት፣ ወላሂ አስቡበት። እዚሁ ሀገር ላይ መታችሁ በተለይ ዩቲዩበር የሆናችሁ ልጆች እዚሁ መታችሁ በቃ እዚሁ እንትን ማለት ይሻላል። እርግጥ አይመችም፣ ሀገሩ ለዩቲዩብ ለመስራት አይመችም፣ ምን አይልም። በቃ ባላችሁበት አንድ ክላስ ቤት ውስጥ ቢሆን በዛ ብትንቀሳቀሱ ነው የሚሻለው። ከዛ ውጭ ግን ወላሂ ዋጋ እንከፍላለን እላችኋለሁኝ። ሰው ሀገር ላይ በቆየን ሰዓት ዋጋ እንከፍላለን። ዋጋ የከፈሉም አሉ። እንግዲህ አስቡት 5 አመት 6 አመት ኑረው እዚህ መጥተው ልጅ መውለድ እምቢ ያላችሁ ሰዎች በጣም ብዙ አሉ። እርግጥ ከአላህ ነው፣ ልጅ ከአላህ ነው፣ አላህ ሲሰጠን ነው። ነገር ግን ሰበብ እስካልሆን ድረስ ደግሞ አላህ ብቻውን ለኛ ምንም ሊያደርግልን አይችልምና ከምንም በላይ በጣም ብዙ ጓደኞች ያሉ በጣም ብዙ ሰዎች አሉ። ብዙ ገጠመኝ ያለኝና እንደው ወላሂ በምን እንደምነግራችሁ ባይገባኝም ትረዱኛላችሁ። መቼ እንደምትረዱኝ ታውቃላችሁ። እዚህ መታችሁ ህልማችሁ ተሳክቶ የምፈልጉት ነገር መቼም ሁሉም ህልም ይሳካል ማለት አይደለም። በአንድ በኩል ይጎድላል። ያ ጎደሎ የጎደለ ቀን ታመሰግኑናላችሁ ማለት ነው። ስለዚህ አገራችሁ ግቡ። በቃ ብዙ አመት የሆናችሁ ሴቶች ልጆች አገራችሁ ግቡ። ባላችሁ ተብቃቁ። ያላችሁን ነገር አብቃቁ። ሌላ ምንም አልላችሁም። በኋላ ጸጸት፣ ለቅሶ፣ እብደት ብቻ ነው የሚጠብቃችሁ። ብሩን ተውት። ማግኘት ብቻውን ምንም አይሰራም። ጤና ሆናችሁ አግኝታችሁ ሀገራችሁ ብትገቡ ያገኛችሁት ነገር ዞሮ እናንተ ነው ይጎዳችኋል። ወላይ ብዙ ነገር ብዙ ስሜት አለው፣ ብዙ ህመም አለውና ውድ እህቶቼ ለእናንተ ላስተላልፈው የምፈልገው ነገር ቢኖር ከምንም በላይ በቃ ይሄን ነገር ነው። አትስሩ አይደለም ስሩ። ግን እኛ እኮ ከጠነከርን 2 አመት 3 አመት እኮ በቂያችን ነው። ስለዚህ ያን ነገር ታሳቢ ያደርጋችሁ ለገሌ ሳትሉ ወደ ሀገራችሁ ብትመለሱ ነው የሚሻለው። ሁሉም መክሮናል። ነገር ግን አልহামዱሊላህ ከጊዜ በኋላ ልብ የገዛ ብቻ ሲረዳ ማለት ነው። እና አላህ ልቦናውን ይስጠን። እንግዲህ ልብ በሉ በያላችሁበት። አላህ ይጠብቃችሁ። ወሬ ያላብዛባችሁ። ያው ትንሽ ስሜቱ ስላለ ነው። እዚህ ሁኜ ስላየሁት ነው ሁሉንም ነገር ለእናንተ ሼር ማደርገው። በፊት ግን ውሸት ይመስል ነበር። እንደዚህ ሼር የሚያደርጉ ልጆች ወላሂ አላህ ይስጣቸው። ከምንም በላይ የተረዱን ናቸው። ልንገራችሁ አይደል፣ ለዩቲዩብ ብቻ አይደለም የሚለፈልፉት። በቃ እኛን የተረዱን ሰዎች ናቸውና ያንን ነገር ልናነሳላቸው ልናዳምጣቸው ይገባልና ሁላችሁንም አላህ ባላችሁበት ይጠብቃችሁ። ወሬ አላብዛባችሁ። ያው ታውቃላችሁ በዚህ ርዕስ ከመጣሁኝ እኔ ብዙ ነው የምለፈልፈው። አሁ በሉኝ፣ እመጣለሁ። በቪዲዮም እመጣላችኋለሁ። ከባሉ ካጋ በያላችሁበት ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ባይ ባይ።